በቃ በጣም የሚያናድድ ማለት ነው። ዴምቤሌ እንዴት 16 ከ50 ውስጥ ገብቶ እንዴት እሱን የሚከላከል በአቅራቢያው የሚጠብቅ ሰው እንዴት አይኖርም? ሜሪኖ እጅግ በጣም ነው የተናደደውና እንደሌላው ጊዜ አፉን ይዞ ራሱ አልተሳደበም። በስፓኒሽ ቋንቋ ፑታ ማድሬ ብሏል። ዶናሩማ የሚባል ያንን የሚያክል ረጅም ጠብደል ሰውዬ እያለ ቤት በኩል በቃ ይወረወረዋል፣ ይፈርጠዋል፣ ይነሳል። እንዴ ኧረ በረኛ። ጥሩ ነገሩ ምንድነው? ከጨዋታው ብዙ ጎል አለመቆጠሩ ነው። ሊያ እባላለሁ፣ የአርሰናል ደጋፊ ነኝ። ላይክ በማድረግ ሰብስክራይብ በማድረግ ቤተሰብ ሁኑ። የዛሬው ጨዋታ ምን ይመስላል የሚለውን እንመልከት። የመጀመሪያው ግማሽ ላይ አርሰናል የኳስ ቁጥጥሩ እጅግ በጣም ደካማ የነበረበት በጣም የሚያሳዝን የሚያበሳጭ አይነት እንቅስቃሴ ሲደረግበት ነበር የነበረው። የኛ ተጫዋቾች ሁሉ አይመስሉም ነበር። በቃ ሪያል ማድሪድን እንደዛ አፍረክርከው የወጡ ተጫዋቾች እስከማይመስሉ ድረስ ሳካ ያለበት ቡድን፣ ዴክላን ራይዝ ያለበት ቡድን እስከማይመስል ድረስ ኳስ ሲሰጣቸው እየደነገጡ ሄደው የተጋጣሚያቸው ቡድን ላይ ሜዳ ላይ ኳስ መቀባበል እስኪያቅታቸው ወደኋላ እንደመሸሽ መልሰው ለራያ ማቀበል እሱ ደግሞ መልሶ ሲሰጣቸው እንደገና መፍራት እና በጣም በቃ እንደው የአርሰናል ጨዋታ የማይመስልበት ነበር። እስቲ የመጀመሪያዎቹ ደቂቃዎች ምንድነው የተፈጠረው፣ ማን ምን አደረገ የሚለውን አጠር እያደረኩኝ ልንገራችሁ። ምናልባት ጨዋታውን ያላያችሁ ደጋፊዎች ትኖራላችሁ። ከዛ አይታችሁ ደግሞ እንደኔ የተበሳጫችሁ ስለምትኖሩ እስቲ ሀሳባችንን አንድ ላይ የተጋራን እናወራበት በሚል ነው የመጣሁትና የመጀመሪያው ነገር አርሰናል እንግዲህ እንደሚታወቀው የመጀመሪያው 15 ደቂቃ ላይ እንዲህ መጀመሪያ አካባቢ ላይ ጎል ከተቆጠረበት ተጫዋቾቹ ኮንፊደንሳቸው ሞራላቸው ይወድቃል የሚል ብዙ ጊዜ አስተያየት ይሰጣል። ባለፈው ከሪያል ማድሪድ ጋር በነበረንም ጨዋታ ማድሪዶች ምንድን ነበር ሲሉ የነበረው በቃ የመጀመሪያውን ደቂቃዎች በእኛ ቁጥጥር ስር እንዲሆኑ አድርገን በተሻለ ፍጥነት ጎል ማስቆጠር ነው አላማችን የሚል ነበር። እንደው አደባባይ ላይ ወጥተው ሳያፍሩ ሲናገሩ የነበረው ያንን ነው። ያው በወቅቱ ይሄ አልሰመረላቸውም። እነሱም ያው በተዋርደው ማለት ይቻላል ተሸንፈው የወጡት። ዛሬ ላይ ግን ይህ ነገር አርሰናል ላይ የተፈጠረበት ነው የሚመስለው። 4ኛው ደቂቃ ላይ ነው ዴምቤሌ የመጀመሪያውን ግብ ለፒኤስጂ ያስቆጠረው። እጅግ በጣም የሚያናድድ ማለት ነው። ዴምቤሌ እንዴት 16 ከ50 ውስጥ ገብቶ እንዴት እሱን የሚከላከል በአቅራቢያው የሚጠብቅ ሰው እንዴት አይኖርም? ለምሳሌ የአርሰናል ተጫዋቾች ፒኤስጂ 16 ከ50 ውስጥ ካሉ በቃ ሁሉም ተይዘዋል ማለት ነው። ሳካን የሚጠብቅ ሰው አለ፣ ዴክላን ራይዝን የሚይዝ ሰው አለ። በቃ አጥር ግንብ ሰርተው ነበረ ፒኤስጂዎች ሲከላከሉ የነበረው። አርሰናል ጋር የመጀመሪያው 30 ደቂቃ አካባቢ ምንም ነገር የለም ነው መላችሁ። በቃ ምንም እንደውም እንደ አርሰናሎች መብረክረክ ፒኤስጂ ከዛ በላይ ማግባት ይችሉ ነበረ። እንደውም ጥሩ የሚባሉ ሙከራዎችንም ሞክረው ወደ ጎል አልቀየሩትም እንጂ እድል ነበራቸው የማግባት። የጎል ሙከራቸው ኦን ታርጌት ራሱ የሞከሩት ሙከራ አርሰናልና ፒኤስጂ የማይገናኝ የመጀመሪያው ሀፍ ላይ አይ ቲንክ ፒኤስጂ ወደ 6 ሞክሮ አርሰናል 1 ነው የሞከረው ማለት ነው። ይታያችሁ እንግዲህ በታሪካችን እንደዚህ አይነት ነገር ገጥሞን ያውቃል? እኔ በቃ አላመንኩም ይሄንን ሳይ ነው የምላችሁ። እና ፒኤስጂ 6 ሙከራ አድርገው የመጀመሪያውን እስከ 30ኛው ደቂቃ ማለት ነው 6 ሙከራ አድርገው 4ቱ ኦን ታርጌት ነበር። በቃ የመግባት ፕሮባቢሊቲ ነበረው። እና ይሄንን መመልከት እንዴት እንደሚያሳምም አስቡት። ከዛ ምን ተፈጠረ? ሚካኤል ሜሪኖ በቃ ሊያገባ ጎሉ ጋር ደርሶ ጠልፈው ጣሉት። ከዛ ዳኛው ፊሽካ ነፍቷል። እኔ በቃ ፔናልቲ የመሰጠት ፕሮባቢሊቲ ያለው ብዬ እንዴት እየተደሰትኩ እንደነበረ በቃ ጠይቁኝ። ግን አልሆነም ማለት ነው። አለፈው፣ ጨዋታው ይቀጥላል። ያን ያህል
ምንድነው የሚባለው ለፔናልቲ የሚያደርስ አይነት ጥፋት አልተሰራም ብሎ አለፈው ማለት ነውና ለአርሰናል ጥሩ ድል ይሆን የነበረ ነው። ከዛ የሳካና የማርቲኔሊ ጥምረት በቃ ድንቅ ነበረ። ድንቅ የሆነ ጎል መፍጠር የሚችል እድል የመጀመሪያው ኦን ታርጌት የሆነ በቃ ቆንጆ ሙከራ የተደረገው ያኔ ነው። ሳካ ለማርቲኔሊ ያቀበለው ግን ማርቲኔሊ አልደረሰበትም። ሳካ ትንሽ ረዘም አድርጎበት ነበረ፣ ሳይደርስበት ቀረ። እንደው በቃ የሰከንድ የሽርፍራፊ ሰከንዶች ልዩነት ማለት ነው። ደርሶ ቢሆን መግባት የሚችል ጎል ነበር። 35ኛው ደቂቃ ላይ አርሰናል በቃ የነበረውን ግሬስ ከዚህ ቀደም ያሳየንን ጨዋታ ከዚህ ቀደም የነበረው ፍጥረት በቃ በሪትም ውስጥ መንቀሳቀስ አርሰናል የጀመረው ከ35ኛው ደቂቃ በኋላ ነው። ከዛ በፊት ጀማሪ ቡድን ነበር የሚመስለው። ከ35ኛው ደቂቃ በኋላ ግን መነቃቃቶች መጡ። በነገራችሁ ላይ አርቴታ በቃ እያበደ ነበረ። እኔ አርቴታን በዚህ ልክ ብስጭት ውስጥ ሆኖ ተመልክቼው አላቅም። በቃ ያብዳል ነው መላችሁ። የሆነ አይነት አስተያየት አለው ደግሞ ፊቱን ተመልክታችሁ ታውቃላችሁ። የሆነ አይነት አስተያየት አለው። ጭንቅላቱን ትንሽ ደፋ ያደርግና አይኑን ወደ ላይ አድርጎ በቃ በጣም በብስጭት ውስጥ ሆኖ እንደሚመለከታቸው ያስታውቃል። እጁን ያወናጭፋል፣ ይሮጣል፣ ወደ ቀኝ ወደ ግራ ይጣራል። እዛ ጋር ለእጅ ውርወራ የሚቆሙ ያርሰናል ተጫዋቾችን የሆነ ነገር ይላቸዋል። እና ይሄ ጨዋቱ እንግዲህ ከ35ኛው ደቂቃ በኋላ ነው ሙቀት መፍጠር የቻለው። ከዛ ትንሽ ተመለከትን። እኔ አርቴታ ብቻ አይደለም ስቴዲየም ውስጥ የአርሰናል ደጋፊ ታዋቂዎች የሞሉበት ነበር። አርሴን ቬንገር ራሱ ነበሩ። ከመጀመሪያው ጀምሮ ነው ጨዋታው ሰዓቱ ከመድረሱ በፊት ነው ስቴዲየም ውስጥ ተገኝተው የተንጎራደዱ የተመለከትናቸው። አርሴን ቬንገር ከዚህ ቀደም በጣም በህይወት ዘመኔ ከሚቆጨኝ ጉዳይ አንዱ ከአርሰናል ጋር በተያያዘ ቻምፒየንስ ሊግን አለማሸነፌ ነው፣ ዋንጫ ለመብላቴ ነው ብለው ተናግረዋል። እና ዛሬ በቃ የተሻለ ነገር ከ16 ዓመት በኋላ ግማሽ ፍጻሜ ላይ የተገኘ ቡድን ዛሬ በቃ የተሻለ ነገር ያሳየኛል ብለው ልባቸውን ከፍተው ነው የመጡት። አርቴታ ምን ብሏል? ጨዋታው ከመጀመሩ በፊት አርቴታ ምን አለ? አርሴን ቬንገር ዛሬ በመካከላችን አሉ፣ የተሻለ ነገር እንደማሳያቸው ተስፋ አደርጋለሁ፣ ቃልም እገባለሁ ብሎ ነው የገባው። ያ ግን አልሆነም። ያን ብቃት ያንን ተስፋ ግን ዛሬ አርሰናል ላይ አልተመለከት ነው። ኢያን ራይትስ ነበር እያበደ ነበር። ኢያን ራይትስ ነበር። ቶማስ ፓርቴ ያው በቅጣት ምክንያት ዛሬ እንዳልገባ ይታወቃል። ቶማስ ፓርቴም ከቤተሰቦቹ ጋር የአርሰናል የቪአይፒ መቀመጫ ላይ ሆኖ ጨዋታውን እየተመለከተ ነበር። ምን ያክል ከውጭ ደግሞ ሆኖ እንግዲህ ተጫዋቹ ኮከብ ተጫዋች ነው። ውስጥ ገብቶ እየተጫወተ እንግዲህ ለውጥ ማምጣት የሚችል ትልቅ ተጫዋች ነው። ይህ ተጫዋች አርሴናልን በዚህ ልክ መመልከት ምን ያክል ከባድ እንደሆነ አስቡት። ውጭ ሆኖ ምንም ማድረግ አይችልም ይሄ ተጫዋች። እና ብቻ እኛ ደጋፊዎቹ እንደዚህ ከተሰማን ቶማስ ፓርቴ ምን ሊሰማው ይችላል? ከዛ ከ35ኛው ደቂቃ በኋላ ወደ ጨዋታው ለመልሳችሁና በቃ ተሸኑ ነው የምላችሁ። ቴንሽን በቴንሽን ሆኑ። ከዛ የመጀመሪያው ያው ግብ ተቆጥሮባቸዋል። ሁለተኛ ግብ ከተቆጠረ አስቸጋሪ ነው። ስለዚህ ምንድነው መከላከልንም መርጧል አርሰናል። ከዛ በኋላ አጥቂዎች እነ ዴምቤሌ አጥቂዎች ወደ የፒኤስጂ አጥቂዎች ወደፊት ወደ አርሰናል ግብ ሲሄዱ በቃ በምንም አይነት መንገድ ነው የሚያስቆሙት ነው የምላችሁ። ከዛ የሆነ ሰዓትማ ድብድብ መሰለ። በቃ ጨዋታው የእግር ኳስ መሆኑን አቁሞ የቦክስ ውድድር WWE ነው የመሰለው ነው የምላችሁ። በቃ ጨዋታው 10 ነው ፊሽካ የሚነፋው፣ 10 ነው ቢጫ ካርድ የሚመዘዘው። ማን ቢጫ ካርድ ያላየ እኮ የለም እኮ፣ ሁሉም እኮ አይተዋል ቢጫ ካርድ። ማን ቀረ? ከአርሰናል ሳካ እኮ አይቷል ቢጫ ካርድ።
ከፒኤስጂ ደግሞ ሀኪሚ አይቷል። ከዛ ባለፈ እንግዲህ አርሰናል አጥቂ የለውም። አጥቂ ነው የሌለው እኮ አጥቂ እኮ ነው ጉድ እኮ የሚሰራል። ትሮሳርድ የሆነ ሰዓት የነሱ ማን ነው በእናታችሁ ብቻ አንድ ሰው ወደ አርሰናል ጎል እየሄደ ጎትቶ ጣለው ማለት ነው ትሮሳርድ እና ቢጫውን ተከናነበ። ከዛ በኋላ በቃ መከሻከሽ ነው እየመጣ ዳኛው ቢጫ ይሰጣቸዋል። ከዛ እረፍት ወጡ። 1-0 እየተመራ አርሰናል እረፍት ወጡ። ከረፍት መልስ የምናውቀው አርሰናል ያኔ ነው መመለስ የጀመረው። በቃ ተረጋግተው ኳስ ይዘው መጫወት የጀመሩት ማጥቃት የጀመሩት ከረፍት በኋላ ነው። ከረፍት በፊት እንደነገርኳችሁ ፒኤስጂ በእርጋታ ነበር ሲጫወቱ የነበሩት። ሲፈልጉ ይከላከላሉ፣ ሲፈልጉ ያጠቃሉ። ኳስ ሲቀባበሉ እንኳን እግራቸው ላይ ኳስ እንዴት እንደሚያምር የኛዎቹ ኳስ ፍርሃት፣ በቃ የኳስ ፍርሃት ሲሰጣቸው መፍራት ነበር። ከዛ በኋላ ከረፍት መልስ ግን ያ ነገር አልቀጠለም። በቃ አርቴታ ጥሩ ምክር ነው የለገሷቸው ይመስለኛል። በደንብ አነቃቅቷቸዋል። ጥሩ ኳስ ነው ያየነው። እድል ቢልልንና እንደው ጎል ገብቶ ቢሆን ኖሮ ቢያንስ አቻ እንኳን ሆነን ብንለያይ መልካም ነበረ። ደግሞ ልክ እንደገቡ ከረፍት መልስ ሜሪኖ የሚገርም ኳስ ነው ያገባው ነው የምላችሁ። በቅጣት ምት ዴክላን ራይስ የመታውን ኳስ ሚካኤል ሜሪኖ በቃ የሚገርም አይነት ጎል ነበር ያገባው እና እጅግ በጣም ነበር የተደሰትኩት። ምናምን ተደስቼ ሳልጨርስ ኦፍሳይድ ነው አልተባለም። እንዴት እንደሚያናድድ እና ሜሪኖ እጅግ በጣም ነው የተናደደው እና እንደሌላው ጊዜ አፉን ይዞ ራሱ አልተሳደበም። በስፓኒሽ ቋንቋ ፑታ ማድሬ ብሏል እና እስቲ ጎግል ላይ ገብታችሁ እዩት። የብልግና ስድብ ነው የተሳደበው ሁሉ እና አፉን ይዞ እንኳን አልተሳደበም። በጣም ብስጭት ውስጥ ነበረ። የአፍ እንቅስቃሴውን ግን ስትመለከቱት ፑታ ማድሬ እንዳለ ግልጽ ነው ይታያል እና በጣም ተበሳጭቷል። ከዛ በኋላ አርሰናል እንግዲህ ጠንካራ ነው ብያቸዋለሁ። ከረፍት መልስ እስከ 60ኛው ደቂቃ 8 ሙከራ አርሰናል አድርጓል። ፒኤስጂ በአንጻሩ 4 ሙከራዎችን ብቻ ነበር ያደረገው። ኦን ታርጌት ነበሩ ብዙዎቹ የአርሰናል ሙከራዎች፣ ግን ቤት በኩል ያግባው ዶናሩማ የሚባል ያንን የሚያክል ረጅም ጠብደል ሰውዬ እያለ ቤት በኩል በቃ ይወረወረዋል፣ ይፈርጠዋል፣ ይነሳል እንዴ! ኧረ በረኛ እና በቃ አስገራሚ ነበረ። በቁመቱም ረጅም ነበረ፣ አቅሙም ያው እንደሚታወቀው ዶናሩማ ጎበዝ ግብ ጠባቂ ነው። ተሳክቶላቸዋል፣ ለፒኤስጂ ብሎላቸዋል እና 1-0 ያለውን ውጤት አስጠብቀው ወጥተዋል። የመልስ ጨዋታውን ነው እንግዲህ አሁን የምንጠብቀው። ጥሩ ነገሩ ምንድነው? ከጨዋታው ብዙ ጎል አለመቆጠሩ ነው። 1 ጎል ብቻ ነው ዳ ያለብን። ቢያንስ አንድ እንኳን በሚቀጥለው ጨዋታ አንዱን ጎል አግብተን ከዛ በኋላ ያው ጭማሪ ሰዓት ሊኖር ይችላል ምናምን ብቻ እድል ይኖረናል። በዛም ሆነ በዚህ እድል አለን። ተስፋ የሚያስቆርጥ ነገር አይደለም። ዛሬ ግን እንደው እንደባለፈው አይነት ጨዋታ ተመልክተን ቢሆን ኖሮ ይሄ ሁሉ ስጋት አይኖርብንም ነበረ። ለማንኛውም ስሜቴ ስለተጋራችሁኝ ንዴታችንን አብረን አውርተን እንደዚህ ቢያንስ ስላወጣ ነው ከውስጣችን በጣም ደስ ብሎኛል። ሰብስክራይብ አድርጉ። አዲስ ቻናል ነው። ስለ አርሰናል ብዙ ነገር ነው የምንነጋገረው፣ የምናወራው፣ የምንደግፈው ቡድናችንን ምንም ቢፈጠር ያው ቡድናችንን ከመደገፍ ወደ ኋላ አንልምና ላይክ ሰብስክራይብ አድርጉ፣ ሼር አድርጉ። ሴቶች ደግሞ በደንብ ትበረታታላችሁ። ኮሜንት አድርጉ። አመሰግናለሁ።